አድማጮች ቀደም ሲል እንዳስተዋወቅኩት በዜና መጽሔት ትንታኔያችን 4 ጉዳዮችን ነው የምናስደምጣችሁ። ወደ ቀዳሚው እንሻገር። በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች የትግራይ ኃይሎች አባላት ሰሞኑን የጀመሩትን የተቃውሞ እንቅስቃሴ ሁሉም የማህበረሰብ ክፍል እንዲቀላቀል ሲሉ ጥሪ ማቅረባቸውን መጠየቃቸው ታውቋል። አረና ትግራይ ለሉዓላዊነት ዲሞክራሲ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ብሏል። የትግራይ ኃይሎች ባለፈው ሰኞ የጀመሩት ተቃውሞ ዛሬም ቀጥሎ ውሏል። የመቀለ ወኪላችን ሚሊዮን ኃይለስላሴ ዝርዝር ዘገባ ልኮልናል። ባለፈው ሰኞ በመቀለ የጀመረው የትግራይ ኃይሎች አባላት ተቃውሞ ዛሬም በተለያዩ ክልል አካባቢዎች ቀጥሎ የዋለ ሲሆን በመቀለ ደግሞ የጦር ጉዳተኞች የተለያዩ ጥያቄዎች በማንሳት በከተማዋ ሰልፍ አድርገዋል። እነዚህ ሰሞኑን በትግራይ የተለያዩ አካባቢዎች መንገዶች በመዝጋት ጭምር ተቃውሞ እያደረጉ ያሉት የትግራይ ኃይሎች አባላት ከደሞዝና ጥቅማ ጥቅም ጥያቄዎች በዘለለ የለውጥና የማህበራዊ ፍትህ ፍላጎት ነው በማለት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ገልጸውታል። ዛሬ በጉዳይ ዙሪያ መግለጫ ያሰራጨው ተቃዋሚው አረና ትግራይ ለሉዓላዊነትና ዲሞክራሲ ምልክት እያሳየ የቆየው የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ብለዋል። ከዚህ በፊት በተበታተነ መንገድ የተለያዩ የማህበረሰብ ክፍሎች ጥያቄዎቻቸውና ተቃውሟቸው ሲገልጹ ቆይቷል ያለው አረና ትግራይ ለሉዓላዊነትና ዲሞክራሲ በማሳየነትም የአስተዳደር መዋቅሮች በኃይል ከመቀየር ጋር በተያያዘ የነበረው ተቃውሞ፣ የጦር ጉዳተኞችና መለስ ታጋዮች ጥያቄ፣ መምህራንና አጠቃላይ መንግስት ሰራተኞች ከውዝፍ ክፍያ ጋር በተያያዘ የሚያቀርቡት ጥያቄ፣ ከወንጀሎች መበራከት ጋር በተያያዘ ያለው የህዝብ ቅሬታ በማሳየነት አቅርቧል። የትግራይ ኃይሎች እነዚህ የህዝብ ተቃውሞዎች ከማፈን ወጥተው የራሳቸው ጥያቄዎች ይዘው ወደ ጎዳና መውጣታቸው አረና ትግራይ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ለዶይቼ ቬለ ተናግረዋል። የትግራይ ሰራዊት የነበረውን ኮርና ከኮር በላይ የሚባሉ የህወሓት ደጋፊ አመራሮች ከዓላማው አውጥተው ሰራዊቱ ወደ 2 እንዲከፈል አድርገዋል። የህወሓት አገልጋይ አድርገውት ነበርና ከዚህ ነፃ ለመውጣት የሚካሄደው ትግል በሙሉ እንደግፋለን ማለት ነው። ምናልባት እዚህ ላይ ማንሳት ያለብን ከዚህ በፊት በትግራይ ያሉ የለውጥ እንቅስቃሴዎች ወይም የራስ አስተዳደር ሊሆን ይችላል የተለያዩ በህዝቡ ዘንድ የሚነሱ ተቃውሞዎች በማፈን ይከሰስ ነበረ። የኃይል እናንተም ጨምሮ ይህን ታነሱ ነበረ። የለውጥ እንቅስቃሴዎች የአንድ ፓርቲ አገልጋይ በመሆን ሲያፍን ነበረ ይባላል እና አሁን ምን የተለየ ነገር ተፈጠረ ነው ይሄን ሁኔታ በዚህ ደረጃ ድጋፍ የሰጣችሁት? ሰራዊቱ የራሱና የህዝብ ጥያቄ ይዞ ሲነሳ እዚህ ላይም የሆነ የኃይልም የጉልበትም እርምጃ በሌለበት ደረጃ ያለው ትግል መደገፍን ያለብን እና እኛን የያዝናቸው አጀንዳዎች የለውጥ አጀንዳዎች ይዞ ስለመጣ ይሄ መደገፍ ትክክል ነው ብለን ነው የምናምነው። ከዚህ በተጨማሪ ተመሳሳይ መግለጫ ያወጣው የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለው ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸው ይዘው ተቃውሞ ይቀላቀሉ ሲል ጥሪ አቅርቧል። በትግራይ ኃይሎች እየተደረጉ ያሉ ተከታታይ ተቃውሞዎች ተከትሎ በክልሉ የሰውና የተሽከርካሪዎች እንቅስቃሴ ተስተጓጉሎ ሰንብቷል። ይህም ኢኮኖሚያዊና ማህበራዊ ጫና ፈጥሯል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ እንደሚሉት በትግራይ ኃይሎች አባላት ሰልፍ እየቀረቡ ያሉ አጀንዳዎች የመላው ህዝብ ጉዳዮች ስለሆኑ ፓርቲዎች፣ ሲቪክ ማህበራትና አጠቃላይ ለውጥ ፈላጊ ህዝብ ሊቀላቀላቸው ይገባል ብለዋል። ጦርነት በትግራይ ዳግም እንዲመጣ አንፈልግም፣ ሰራዊቱም ጦርነት አንፈልግም ብለዋል። ሰላም ነው የምንፈልገው ብለዋል። ስለዚህ የሰላም ጉዳይ